ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ ፈጣሪ ይመስገን። እናንተ እንዴት ናችሁ? ያው ትላንትና ነግራችሁ ነበር ቀጣዩን ክፍል አዲስ ነገሮች ሲፈጠሩ ይዤላችሁ እንደምመጣና ቤተሰብ ዛሬም የተፈጠረውን ነገር ይዤላችሁ መጥቻለሁ። ያው አብርሽ ከሄርሜላ ጋር እንደሄደ የምታውቁት ነገር ነውና በዚህም የተነሳ ነቡዜ ነዴብ ደስተኛ ናቸው። ምክንያቱም ከሀሳቡም አሉበት የእነሱን ፍላጎት ነው ታውቃላችሁ። በጣም ብዙ ጊዜ ሞክረው ደክመው በቃ ነገሮች ተወሳስበው አልሆን ብለዋቸው ነው በስተመጨረሻ አሁን ተሳክቶላቸው ከሄርሜላ ጋር ሊሄድ የቻለው ማለት ነውና ደስተኛ ናቸው። ነገር ግን በዚህ ጉዳይ ደስተኛ ያልሆኑ አካላቶች አሉ። ቤተሰብ በቃ ሰው ደህና ሲሆን ደስተኛ የማይሆን እኔ ምን አይነት እንትን እንደሆነ አላውቅም። ነገር ግን ደስተኛ ያልሆኑ አሉ። እነሱም እነማን ናቸው? እነ ሩታና እነ ኤፍሬም ናቸው ቤተሰብ። ምክንያቱም እነ ሩታና እነ ኤፍሬም መታመሙን እስካሁን አላመኑም ነበር። ደህና ነው፣ ምክንያቱም ያደረጉትንም ያውቃሉ። ደህና ነው እሱ ምንም አይነት ሕክምና አያስፈልገውም፣ ምንም አይነት ጸበል አያስፈልገውም። ከኔ ከባለቤቱና ከልጁ ጋር ነው ብላ በቃ በዚህ አስተሳሰብ በጣም እንትን ብለው ነበር። ኤፍሬም ቢሆን እንዴት እንደሚከራከር ታስታውሳላችሁ። የእሱን ጉዳይ አይተናል፣ ያው ለራሱ ጥቅምም ቢሆን እና አሁንም በስተመጨረሻ ምንድነው የሆነው? ለምን ሄደ ነው በቃ ለምን እንደዚህ ሆነ? ለምን እንደዚህ ሆነ? ሩታ በጣም እንትን ብላ ቡዜንና ዴቭን ላገኛችሁ አለቻቸውና ተገናኝተው ነበረ እና የተገናኙበት ምክንያት ያው ሌላ ምክንያት አይደለም፣ አብርሽ ነው የሚሆነው። ግን ዛሬም አብርሽ ሆኖ ሄርሜላ ሩታ የምትለው ምንድን ነው? እንዴት በቃ እናንተ ፍላጎታችሁ ከኔ ነጥላችሁ እሱን ከኔ ጋር አለያይታችሁ ሄርሜላ ጋር ማድረግ ነው ፍላጎቷ። ነገር ግን የነ ቡዜ ፍላጎት ይሄ አይደለም። በቃ የነ ቡዜ ፍላጎት ታውቃላችሁ ይሄ አይደለም። እነሱ አንድ ላይ ሆኑ አልሆኑ የነሱ ጉዳያቸው አይደለም። ቤተሰብ የወንድማቸው ደህንነት ነው እያሳሰባቸው ያለው። እሷ ግን አሁንም እንኳን የሚያሳስባት ከሄርሜላ ጋር መሆኑ ነው በቃ። እና ጭራሻሁ ምንድነው ያለች? እስካሁን ታውቃላችሁ አልታመመም እያሉ በኮንፊደንስ ሲከራከሩ ነበር፣ የውስጣቸውን በውስጣቸው አድርገው። ነገር ግን አሁን ምንድነው የሆነው? ቤተሰብ ለምን እንትን አለ? በቃ ጸበልም መውሰድ ካለባችሁ ሐኪም ቤትም መሄድ ካለባችሁ ለምን እናንተ አትወስዱትም ነበር ወደ ማለት ነው የተመለሰችው። እንዴት ነው እንደዚህ ልትል የቻለችው? ስንት አልታመመም ምናምን ብላ ስትከራከር የነበረች ሰው እንደዚህ አለች። ይሄንን ኬዝ ደግሞ ታውቃላችሁ ቤተሰብ እነ ቡዜ ቤት ሄደው ቡዜ እንግዲህ ታላቅ እህቱ ነች። እሱን ከማዳን ውጭ ምንም አይነት አላማ የሌላት እነሱ እንኳን ለራሳቸው ስለሚፈልጉት ነው በቃ ቢባልም እንኳን ማለት ነው። ግን እንደዚህ አይደለም በቃ ሄርሜላ ስለምታፈቅረው ነው። ነገር ግን እህት ናት፣ ከማንም ጋር አትወዳደርም፣ ከነሱ ጋር የምትነጻጸር አይደለችም። ወንድሜን ማዳን አለብኝ ብላ አስባ እንኳን ወስደው በሌሊት ነው ቤተሰብ ያስወጥተው በሌሊት ና ብለው ነው በእግሩ ቤት ድረስ ያስወሰዱት። ይህንን እያወቀች እንዴት በምን ድፍረት ነው? አንቺ ጋር ቢሆን ይሻል ነበር፣ ሄርሜላን ጎትተሽ ከምታመጫት እንዲድን ከፈለግሽ ለምን አንቺ ጋር አታደርጊውም ነበር አለቻት። ቤተሰብ ቡዜ የዋዛ አይደለችም። በቃ ምንም ነው። ዴቭ ታውቃላችሁ የሆነ ይሉኝታ የሚይዘው ምናምን አይነት ሰው ነው። ቡዜ በቃ ጥርግርግ አድርጋ ነው ልክ ልኳን የነገረቻት። ምክንያቱም ትክክል ነው በቃ መነገር አለበት እንዴ። ባለፈው ስንትና ስንት ነገር ስትል እንዳልነበር ምንም አልሆነም ምናምን ስትል እንዳልነበር እንዴት ነው አሁን አንቺ ብታስጠምቂው ኦር አንቺ ጸበል ብትወስዱ ይሻል ነበር? በምን አይነት ድፍረት ነው እንደዚህ የምትለው? እንዴት እንደነበር እኮ እናውቃለን። ግን አሁንም ፍራቻዋ ምንድን ነው? የእሷን ፍራቻ የኤፍሬምን ፍራቻ ቤተሰብ ይሄ ልጅ የሆነ እገዛ ከተደረገለት እንደሚድን ያውቃሉ። ጸበልም በሐኪም ቤትም በምንም ተብሎ እገዛ ከተደረገለት እንደሚድን ያውቃሉ። እና አሁን ፍራቻቸው እሱ ነው፣ እየፈሩ ያሉት እሱን ነገር ነው። በቃ አሁን እንትን ካለ እሷ ጋር ሄዶ ድኖ ይመለሳል። ከዛን ነገሮች እንደነበሩ አይሆኑም። ፍራቻቸው እሱ ነው። እና ቤተሰብ በጣም ነው እንትን የሚለው። አሁን ሩታ በጣም ታናዳለች፣ በጣም ማለት ነው። ትናደድ፣ ከዚህ በላይም ትናደድ። ግን እንደ ትክክለኛ ሰው ቢሆን ለምን ትናደዳለች እንዴ? ድኖ ቢመጣላት እኮ ለእሷም አሪፍ ነገር ነው፣ ለእሷም ደስ የሚል ነገር ነው አይደለም እንዴ? እዚህ ጋር እነሱን ያናደደው እነሱን ያስቆጣው ምክንያት ምንድን ነው? በቃ እኔን ሊገባኝ ያልቻለው እሱ ነው። ምክንያቱም በስርዓት ሄዶ
ተሽሎት ቢመጣ ለነሱም አሪፍ ነገር ነው እና ለምን እንደዚህ እንደሆነች አላቅም። ዞሮ ዞሮ ያለውን ነገር እስኪ እንግዲህ አብረን እናያለን ቤተሰብ